Herkese merhaba. Nasılsınız? Ben Addi Turkish. YouTube kanalıma hoş geldiniz. Lütfen kanalıma abone olun. Türkçe አልፋቤሲ የቱርክ አልፋቤቶች 29 ናቸው። እነሱም እንዴት እንደሚጠሩ ዛሬ አብረን እናያለን። ቱርክኛ ለጀማሪዎች አ አ ቤ ቤ ጄ ጄ ቼ ቼ ዴ ዴ ኤ ኤ ፌ ፌ ጌ ጌ yumuşak G yumuşak G H H I I I I J J K K L L M M N N O O O O P P R R S S Ş Ş T T U U U U V V Y Y Z Z አሁን ደግሞ የአመት ወራቶች እንዴት ነው የሚጠሩት በቱርክኛ? ይልን አይላር ይባላሉ። ኤይሉል መስከረም፣ ኤኪም ጥቅምት፣ ካስም ህዳር፣ አራልክ ታህሳስ፣ ኦጃክ ጥር፣ ሹባት የካቲት፣ ማርት መጋቢት፣ ኒሳን ሚያዝያ፣ ማይስ ግንቦት፣ ሀዚራን ሰኔ፣ ቴሙዝ ሐምሌ፣ አውስቶስ ነሐሴ። በቱርክኛ የቤተሰብ አባላት እንዴት ነው የሚጠሩት? አባት ባባ፣ እናት አኔ፣ ሴት ልጅ ክዝ፣ ወንድ ልጅ ኦኡል፣ ቤተሰብ አይሌ፣ ባል ኮጃም፣ ሚስት ኤሽ፣ ቴይዜ አክስት፣ አምጃ አጎት። አምጃ ኦሉ ማለት የአጎት ልጅ ማለት ነው። ቴይዜ ኦሉ ደግሞ የአክስት ልጅ ማለት ነው። አቢም ታላቅ ወንድም፣ ኤርኬክ ካርዴሽ ወንድም፣ ክዝ ካርዴሽ እህት፣ ቡዩክ አኔ የሴት አያት ነው። ቡዩክ ባባ የወንድ አያት፣ አታ ቅድመ አያት። አሽክም የኔ ፍቅር ማለት ነው። ዛሬ ደግሞ በቱርክኛ የፍቅር ቃላቶችን እንዴት ነው የምንጠራቸው እነሱን አብረን እናያለን። አሽክ ማለት ፍቅር ማለት ነው። ሴቭጊሊም ፍቅሬ፣ አሽክም የኔ ፍቅር፣ ጃንም የኔ ውድ። ብዙዎቻችሁ የቱርክ ፊልም የምታዩ ከሆነ ብዙ ጊዜ እነዚህን ቃላቶች ይጠቀሟቸዋል። ሀያትም ህይወቴ፣ ቀልቢም ልቤ፣ ታትልም የኔ ጣፋጭ፣ የኔ ጽጌሬዳ፣ ጉሉም የኔ ቆንጆ፣ ጉዜሊም ጉዜሊም፣ ሴኒቾክ ሴቪሩም ሴኒቾክ ሴቪሩም፣ በጣም እወድሻለሁ በጣም እወዳለሁ ማለት ነው። በቱርክኛ ለሴቱም ለወንዱም አንድ ነው። ነፍሴ ሩሁም፣ ናፍቆቴ ኦዝሌም፣ ማሬ ባልም፣ የኔ መላክ ሜሌይም፣ የኔ አበባ ቺቼይም፣ ሰላሜ ሁዙሩም፣ ደስታዬ ሙትሉሉጉም፣ ህልሜ ሀያሊም፣ ውዴ ቢርታኔም፣ አይኖቼ
ጎዝቤቤም። የሳምንቱ ቀናቶች በቱርክኛ እንዴት ነው የሚጠሩት? ሀፍታኒን ጉንሌሪ ይባላሉ። ፓዛርቴሲ ሰኞ፣ ሳል ማክሰኞ፣ ቻርሻምባ እሮብ፣ ፔርሸምቤ ሐሙስ፣ ጁማ ዓርብ፣ ጁማርቴሲ ቅዳሜ፣ ፓዛር እሁድ። እነዚህ የሳምንቱ ቀናቶች ናቸው። አሁን ለምሳሌ እኛ የሳምንቱን መጨረሻ እንደምንላቸው ሀፍታ ሶኑ ይባላሉ። ቅዳሜና እሁድ የሳምንቱ መጨረሻ ሀፍታ ሶኑ ተብለው ይጠራሉ በቱርክኛ ማለት ነው።